ስለዚህ እህታችን ወጥቶ መናገር አማራ ሆኖ መወለድ ግድ አይደለም፣ ሰው መሆን ብቻ በቂ ነው። የሐሰትና የፈጠራ ታሪኮች ይከልከሉ፣ ይከልከሉ። የጥላቻ ሐውልቶች ይፍረሱ። እንቆቅልሽ ምናውቅልሽ ውጩ ዱባይ ውስጡ ዋይ የስጋ ዛፍ የደም መብራት ያጥንት አስፋልት ቢብለጨለጭ ውስጡ ለቄስ ዘመናው ጭጭ። ሴት ልጅ መውለድ ሴት ልጅን ማሳደግ መከራ ይሆን አልመጣም? ኖረው በዚህን ያህል ሰቆቃ አሳድገናቸው ሞተው እንኳን አረፍት ያገኛሉ ወይ? እኛ እስካሁን ያመለኩት ኢየሱስ የኔ ህይወት መቀየር አልቻለም፣ የኔ ላይፍ መቀየር አልቻለም። ስለዚህ እህታችን ወጥቶ መናገር አማራ ሆኖ መወለድ ግድ አይደለም፣ ሰው መሆን ብቻ በቂ ነው። እንደ ዜጋ እንደ አንድ ኢትዮጵያዊ ይሄ ነገር በጣም ቀፋፊ ነገር ነው፣ እንደ ሀገርም ውድቀት ነው። እናት እንዴት ሆና ይሆን? በመድኃኔዓለም ስታስቡት እናት ወላድ እንዴት ሆና ይሆን? ልጇ ጡቷ ተቆርጦ ቆዳዋ ተገፎ ተዘራ ስታት እንዴት ሆና ይሆን? እንዴት እንደሚቀፋ አይታችሁታል ወይ? ነግበኔ እኮ ነው ይሄ ነገር። ነገ እኮ ሁላችንም ላይ ሊደርስ የሚችል ነገር ነው። ይሄንን ነገር ሁላችንም በአንድነት ወጥተን የምንቃወመው ነገር እንጂ ይሄ ፖለቲካ ኢሹ ሊሆን አይችልም። ይሄ ፖለቲካ ብቻ አይደለም፣ የዘርም ነገር አይደለም። ወጥተን ሁላችንም ልንቃወመው ልንል ነው የሚገባው። ጦርነት ያለ ነው፣ ሞት ያለ ነው። ከሞተች በኋላ ግን ቆዳዋን ገፎ ጡቷን ቆርጦ በእንደዚህ አይነት መንገድ ማድረግ ከአንድ ኢትዮጵያ የሚጠበቅ አይደለም። አንድ ነጭ ወይ ፈረንሳዊ እኮ አይደለም የገደልነው፣ ጣሊያንን እኮ አይደለም የገደልነው። የኛን ኢትዮጵያዊ ወንድሞቻችንን ከገደልን በኋላ እንዴት ነው እንደዚህ ልናደርግ የምንችለው? የትኛው እንዲህ አረበ መድኃኔዓለም መንገድ ስተናል፣ በእውነት ሀዲዱን ስተናል። ይሄንን ሁላችንም ወተን ልንል ነው የሚገባው። ግድ ለአማራ ለእሷ ወገን ለሆነ ብቻ ልንቶ የሚገባ ነገር አይደለም። ነገ ሁላችንም ላይ ሊደርስ ስለሚችል ማለት ነው። እኔ ስለ ፖለቲካ አይደለም እያወራሁት፣ እኔ ክርስቲያን ነኝ። የእያንዳንዱ የባለማህተብ የእያንዳንዱ ክርስቲያን የእያንዳንዱ ኢትዮጵያዊ ሞት ይመለከተኛል፣ ያንገበግበኛል። ከቁጥር እየቀነሱኝ ስለሆነ ከነሱ ጋር ነው የምቆጠረውና እንቆቅልሽ ምናውቅልሽ ውጩ ዱባይ ውስጡ ዋይ የስጋ ዛፍ የደም መብራት ያጥንት አስፋልት ቢብለጨለጭ ውስጡ ለቄስ ዘመናው ጭጭ። ጓዳ አብክቶ ባለ ሳሎን በኩል ደምቆ ባለ ሐዘን ነጭ ለብሶ የሚያላዝን ሀገር ስጭኝ። እስኪ ተይኝ አልሙትብሽ፣ የቱን ይዤ የቱን ልስጥሽ? የተኩስ ድምፅ ያልደረሰው ስለት ቢላ ያላገኘው ማስፈራሪያ ያልጎበኘው ስጋት እንቅልፍ ያልነጠቀው ያልወደመው ያልፈረሰው የምሰጥሽ የት ሀገር ነው? ይልቅ ተይው ቀጥይልኝ ከጥያቄሽ እየመለስኩ ልጽናናብሽ። እንቆቅልሽ ምናውቅልሽ መጥሪያው የሰርግ ሞት ደግሶ ነጭ ነኝ ባይ ጥቁር ለብሶ ሃይ ባየለ ፈራጅ ዳኛ ሀገር ጠፋች በቀማኛ። ሀገር ስጭኝ ምኑን ልስጥሽ የቱ ተርፎኝ? ሰው ነበረኝ ነጠቁብኝ፣ አረዱብኝ፣ አገቱብኝ፣ ገደሉብኝ። እና ታዲያ በሰው አልባ ሸንተረሩን ሜዳፈሩን ከተረፈው አለ ብዬ አገር ልስጥሽ? አትመሚኝ ተይኝ ባክሽ፣ ለነገሩ ምን ታደርጊ? ቢጨንቅሽ ነው ምትጠይቂኝ ቢቸግርሽ፣ ቆሜ ሲሄድ ሰው መስየሽ። የኑሮ አገዳደልም እኮ ቅጣለሁ፣ አሟሟትም እኮ ወግ አለው። ካፍ ቋንቋ በላይ በሆነው ቃል በማይገልጸው ጭካኔያችን፣ እብሪት በደፈነው ልባችን፣ ደም በተነከረው እጃችን ከዕለት ተዕለት ቁልቁል አድገን የነዛ ዋርካዎች ክፋይ አነስን እኮ ችፍርግ አከል ቀለልን እኮ ገለባውን። ምን አገኘህ ምን አገኘኝ ወንድምዬ ምን አገኘን? ዓለም እኮ አፈረብን፣ ሀገር እኮ አዘነብን፣ ፈጣሪ እኮ አነባብን። እባክህን ወንድምዬ በቃ እባክህን ይብቃን። ከኢትዮጵያዊነቱ እንኳን ብንወድቅ እባክህን ሰው እንሁን። እንዴት በዚህ ዘመንና ዓለም እይታችን መንደር ይቅር? እንዴት በዚህ ሰፊ ሀገር በጥበት ጭንቀት እንኑር? እንዴት በክምር ጥላቻ አይናችን በዘር ይጋረድ? እንዴት ከሰማዊነት ተራራ ወደ አራዊት ጎሬ እንውረድ? እንዴት ወንድም ለወንድም በካራ እንተራረድ? ምን ነው ወንድምዬ ምን ነው? አገዳደልም እኮ ቅጣለሁ፣
አሟሟትም እኮ ወግ አለው። በሀገር ላይ ፍቅር መግደል፣ ተስፋ መግደል፣ ደስታ መግደል፣ ሰላም መግደል እንደው አጥም ለቀለለን ይድረስለኛ ለኔ እናንተ ድንቁርና፣ እብሪት፣ ትቢት፣ ተንኮል፣ ክፋት ላስታጠቀን ነገ ታሪክ በእውነት ችሎት በደም ቃል ለሚጠይቀን ወንድምዬ ምን መልሳለን? ለመሆኑ አንተ ማን ነህ? እኔ ማን ነኝ? እኛ ማን ነን? እውን ያ የታሪክ አባት ሄሮድተስ ገና በ500 ዓመት ቅድመ ልደተ ክርስቶስ ከምስር ምድር ደቡብ ወሰን እስከ ህንድ ውቅያኖስ ድረስ አረንጓዴ ደን ተጎናጽፎ በተዘረጋ መልክዓ ምድር በተፈጥሮ ጸጋ በከበረች ኢትዮጵያ በምትሰኝ ሀገር በአንድ ሰማይ ስር ተጠልለው ቆላ ከደጋ የሚኖሩ ቁመታቸው ዘለግ ያለ ጥቁር፣ ጠይም፣ ደፋር፣ ኩሩ እድሜ ጠገብ የሰው ዘሮች ኢትዮጵያውያን ይገኛሉ ሲል ሄሮድተስ ጥንት ገና ቀድሞ ከጠቀሳቸው በታሪክ ድርሳን አትሞ ነቃሽ ካቆመላቸው ከአያት ቅድመ አያቶቻችን ተመዘን እዚህ የደረስን ካጥንታቸው አጥንት ገምሰን ከስጋቸው ስጋ ቆርሰን ከደማቸው ደም ተቀድተን ካፈራቸው ባፈራቸው ተዘርተን በቅለን የጸደቅን ሁንኛ የዛሬዎቹ ከትናንት አባቶቻችን በአካል በመንፈስ የተከፈልን ሀገር ያለን ታሪክ ያለን እምነት ያለን እስቴት ያለን ሁን የነዛ ዋርካዎች ኢትዮጵያዊ ዘርፍሬ ነን። ዓለምን እያነጋገረ ያለ እጅግ አስገራሚ መረጃም ከላይ በምስሉ ላይ የምትመለከቷቸው አባትና ልጆች በሊቢያ አቋርጠው ፈረንሳይ መግባታቸው ተሰማ። ከላይ በምስሉ ላይ የምትመለከቷቸው ልጆች ከ10 ዓመት በታች ሲሆኑ አባት ልጆቹን በከባድ በረሃ በሆነው ሊቢያ በረሃና አቋርጦ ፈረንሳይ መግባቱን አሳውቋል። እንዳይሞከር እጅግ ከባድ ነው። ሰሞኑ መነጋገሪያ ከሆኑ ጉዳዮች መካከል ነበር የምትመለከቱት ወንድም 2 ሴት ህፃናት ልጆቹን ይዞ በበረሃ አቋርጦ በህገ ወጥ ስደት አውሮፓ ገባ። ታዲያ እንዴት የዚህን ያክል ኃላፊነት ይወስዳል? ለራሱ ይጣር ይልፋ እንደፈለገ ይንከራተት። እነኚህን 2 ብላቴናዎች ግን እንዴት አብሮ የዚህ ገፈት ቀማሽ ያደርጋቸዋል ተባለ። እኔ ግን ይህንን ልጠይቅ፣ በማንና እንዴት ለማን ሰጥቷቸው ትቷቸው ይሂድ? ኢትዮጵያ ውስጥ ዛሬ እጁን ዘርግቶ ሴትና ህፃናትን አደራ መቀበል የሚችል ክንድ አለ? ሴትና ህፃናት ወጥተው መግባት እየቻሉ ነው? ሱቅ ደርሰው ህፃናት እስኪመለሱ አይናችን ሳስቶ አንጠብቃቸውም? ሴት ልጅ መውለድ ሴት ልጅን ማሳደግ መከራ ይሆን አልመጣም? ኖረው በዚህን ያህል ሰቆቃ አሳድገናቸው ሞተው እንኳን ረፍት ያገኛሉ ወይ? እኛስ ተገቢውን ፍትህ እናያለን ወይ? ከሞቱ በኋላ ስለ ገዳዮቻቸው ብሔር እየተወራ ጭራሽ በሞታቸው ላይ ሌላ ቁስል አይጨመርም ወይ? እንዴት ሞቱ፣ በምን ሁኔታ ሞቱ ተብሎ ፖለቲካዊ ምንዛሪ እያየን አይደለም ወይ? በዚህ ሳምንትስ የሆነው ይሄ አይደለም ወይ? ይህን ጥያቄ ለሁላችሁ መጠየቅ እፈልጋለሁ። ቪዲዮን ምን ብዬ ልዝጋው? ፍትህ ለህፃናትና ለሴት ልጅ ልበል ወይስ ልብ ይስጠን ልበል ወይስ ደግሞ ነፍስ ይማር ልበል? ቋንቋውም እኮ እያለቀብን ሄደ ወገኖቼ። ፕሮቴስታንቱ ነብይ እስልምና ሊቀላቀል ነው። ተመልከቱት ቪዲዮ። እስካሁን ያመለኩት ኢየሱስ የኔ ህይወት መቀየር አልቻለም። የኔ ላይፍ መቀየር አልቻለም ከዚህ በኋላ። ስለዚህ ቀጥታ እስልምናን መቀበል እፈልጋለሁ። ወላሂን ነው የሚለው፣ ወላሂ ነው የምላችሁ። መቀበል እፈልጋለሁ። እስካሁን የኖርኩት ህይወት የውሸት ህይወት ነው። ኢየሱስ መቀየር አልቻለም። ጴንጤው ኢየሱስ ሊቀየር አልቻለም። ይሄ ሰው ከ15 ጊዜ በላይ ኢየሱስን አግኝቼዋለሁ ሲል የነበረ ሰው። ደግሜ እላችኋለሁ ቪዲዮን 30-40 ጊዜ በደንብ ኮፒ ሊንክና ሪፖስት አድርጉት። በኮሜንት እየገባችሁ እኔና ቤቴ ግን እግዚአብሔርን እናመልካለን እያላችሁ ኮሜንቱን አስጨንቁት። ቅዱስ ጳውሎስ በመልእክቱ የጥፋት ሰው ስለሚሆኑ ስለነዚህና ስለመሰሎቻቸው እንዲህ ብሎ ይነግረናል። ለፊልጵስዩስ በላከው መልእክቱ 3:18 ላይ እንዲህ ይለናል፣ ብዙዎች ለክርስቶስ መስቀል ጠላት ሆነው ተነስተዋል። አሁን እንኳን ብዙዎች አሉ። ስለነዚህ ሰዎች ብዙ ጊዜ ነገርኳችሁ። አሁን እንኳን ስለነዚህ ሰዎች እያለቀስኩኝ እነግራችኋለሁ። ክብራቸው በነውራቸው ነው፣ አምላካቸው ሆዳቸው ነው፣ መጨረሻቸው ሞት ነው ይለናል።
መጨረሻቸው ጥፋት ነው ይለናል። ይሄ ሰው ከ15 ጊዜ በላይ ክርስቶስን በአካል አግኝቼዋለሁ እያለ በአንደበቱ ሲዘባበት የነበረ ሰው ነው። እናንተ ግን ክርስቲያኖች ጸንታችሁ ሙሽራው ክርስቶስን ለምትጠብቁ የሚያጸናና የሚያበረታ የቅዱስ ጳውሎስን ቃል ልንገራችሁ። ለጢሞቴዎስ በላከው መልእክቱ ቅዱስ ጳውሎስ እንዲህ ይለናል። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 14 አንተ ግን በተማርክበትና በተረዳኸው ነገር ጸንተህ ኑር፣ ከማን እንደተማርክ ታውቀዋለህና ይለናል። ከማን እንደተማርን እናውቀዋለንና ጸንተን ሙሽራው ክርስቶስን እንድንጠብቀው የሚያጸናውን የሚያበረታውን ቅዱስ መንፈሱን እግዚአብሔር በውስጣችን ያኑርብን እላለሁ። ይህን የተናገረው እነሱ ነቢይ ብለው የሚጠሩት ፓስተር ብለው የሚያወድሱት በየሚዲያ የሚጋብዙት ሰው ነው። ሙስሊም መሆን ፈልጋለሁ፣ ከ1994 ጀምሮ ፕሮቴስታንት ነበርኩኝ፣ ነገር ግን አንድ ስልክ እንኳን አልገዛውም። 6 ዓመታትን በጠባብ ቤት ውስጥ ኖሬያለሁ። ከዚህ ቤት እንኳን አልወጣውም። እነሆ ከ1994 ጀምሮ ኢየሱስን የጴንጤን ኢየሱስ ለምኜዋለሁ ከብዙ ህይወቴ እንዲያላቅቀኝ፣ ግን እሱ ደሃ ነው፣ ምንም ማድረግ አይችልም። የፕሮቴስታንቱ ኢየሱስ ምንም የለውም፣ ደሃ ነው፣ ውሸታም ነው። አሁን ሙስሊም መሆን ፈልጋለሁ ብሏል። አስቡት። ቅዱስ ዮሐንስ ታኦሎጎስ ነባቤ መለኮት ቅጹረ ገጽ የተባለ የሚጠራው ወልደ ነጎድጓድም ድንግል እያለች ቤተክርስቲያን የምታወድሰው ታላቅ ወንጌላዊ በራእይ ላይ እንዲህ ብሎ አስቀመጠ። አእምሮ ያለው ማስተዋልን ያስተውል አለ። ራእይ ዮሐንስ ምዕራፍ 13 ቁጥር 16 ላይ አእምሮ ያለው ማስተዋልን ያስተውል። እውነቴን ነው። ፕሮቴስታንቶች አስተውሉ። ይሄው ውሸት ነው እስካሁን ስል የነበረው ብሎ ተናግሯል። ነብያችሁ ነው፣ የእናንተ ፓስተር ነው፣ በየሚዲያ መተካብዙ ሰው ነው። ውሸት ነው፣ ምንም ነገር የለም። ምንም ነገር አንድ ስልክ እንኳን አልገዛውም ማለት አንድ ስልክ እንኳን አልገዛውም። ፕሮቴስታንቱ ኢየሱስ ደሃ ነው፣ ምን አይነት ነገር ውስጥ መስጠት አይችልም። እዚህ ማስተዋል ለሚችል ሰው ይሄ በቂ ጥያቄ ነው። ወደ ነብይነት በኔ ይብቃ፣ ፓስተርነት በኔ ይብቃ፣ በኔ ይከተት ይል የነበረው ፓስተር ዛሬ በሰማነው መረጃ እምነቱን ሊቀይር እንደሆነ በአደባባይ ወጥቶ ተናግሯል ማለት ነው። ይህ ፓስተር እንግዲህ ከዚህ በፊት እንደምናውቀው ክርስቶስንና የክርስቶስን እናት በአካል አግኝቼ አውርቻቸዋለሁ ሲል የነበረ ፓስተር ነው። ነገር ግን አሁን ሐሳቡን እንደቀየረና ወደ ሌላ እምነት መቀየር እንዳለበትና መሄድ እንዳለበት እያወራ እያውጠነጠነ እንደሆነ ሰምተናል። የፓስተሮችን መጨረሻ ይህ መሆኑን ተረድተናል ማለት ነው።